بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته وديه توجهنا وندمج بتكتاتها يالنو تمرت أذكار المساء والصباح نالي لوچم كالله قار يبلطه የሚያስተሳስሩን ኢማናችን የበለጠ ሊያጠናክሩ የሚችሉ ነገሮችን ያየን ነው እና ከነዛ መካከል ጧት ማታ የሚባሉ ዚክሮች እያልን ነበር ያለነው። እንግዲህ ጧት ማታ የሚባሉ ዚክሮች በጣም ፋይዳቸው በጣም የጎላ በጣም ከፍተኛ ፋይዳ እንዳላቸው ካሁን በፊት በአየናቸው ደርሶች አይተናል። ዛሬም ከዛ ሳንወጣ ጧት ማታ ከምንላቸው ዚክሮች አዑዙ ቢከሊማቲ ላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ዚክር ይህንም ማለት አንዱ በጣም ትልቅ ሒስን ነው። ለአንድ አማኝ ትልቅ ምሽግ የሆነ ከተለያዩ አደጋዎች አላህ እንዲጠብቀው የሚያስችል ዚክር ነው። ولهذا قال رسول الله صلى الله عليه وسلم من نزل منزلا فقال أعوذ بكلمات الله التامات من شر ما خلق لم يضره شيء حتى يرتحل من منزله ذلك من نزل منزلا قال وانا بوتا لاي ያርፋሉ። እንግዲህ አንተ መንገድ ስትሄድ መንገደኛ ሆነ ቦታ ላይ ታርፋለህ። መንገድ ላይ ልታደር ትችላለህ። ሆነ አካባቢ ደክሞህ ልታርፍ ትችላለህ። ሆነ ቤት ልትገባ ትችላለህ። ሆነ ቦታ ላይ ስታርፍ ምን ማለት من نزل منزلا ሆነ ቦታ ላይ ያረፈና فقال ያለ أعوذ بكلمات الله التامات أعوذ تبقى بكلمات الله በአላህ ቃላት ታማት የተሟሉ በሆኑ በአላህ ቃላቶች ይጠበቃሉ። ሚን ሸር ማ ኸለቅ አላህ ከፈጠረው ፍጡር አደጋና ተንኮል በተሟሉ በሆኑ በአላህ ቃላት ይጠበቃለሁ ያለ ሰው አሉ ለም يضره شيء አንድ ነገር አይጎዳውም አሉ حتى يرتحل እስከሚሄድ ድረስ من منزله ذلك ከዛ ካረፈበት ቦታ ለቆ እስካል ሄደ ድረስ እዛው ቦታ እስካለ ድረስ ይሄን ዱዓ ብሎ እዛ ቦታ ከሆነ ምንም ነገር ሊጎዳው አይችልም ማለት። ይሄ በተለይ ለመንገደኞች በጣም ጠቃሚ ነው። መንገደኞች የሆነ አካባቢ ሲያርፉ በዛ አካባቢ የተለያዩ አደጋዎች ሊደርሱባቸው ይችላሉ። የተናካሽ አውሬ ሊመጣ ይችላል። ጅኖች ሊተናኮሏቸው ይችላሉ። ከነዛ ሁሉ አደጋ ለመዳን ይሄን ዱዓ ማለት አዑዙ ቢከሊማቲ ላሂ ታማቲ ሚን ሸሪ ማ ኸለቅ በተሟሉ በሆኑ በአላህ ቃላት ከፈጠረው ፍጡር አደጋና ተንኮል ተጠበቃለሁ ያለ ሰው ለም يضره شيء ምንም ነገር አይነካውም ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ሙስሊም የዘገቡት ሐዲስ ነው። እና አዑዙ ቢከሊማቲ ላህ በአላህ ታማቲ ማለት የተሟሉ የአላህ ቃላት እንግዲህ አስማኡል ሁስና ተብለዋል። የአላህ ስሞች ናቸው። ወይም ደግሞ አልቁርአን ማለት ነው። ቁርአን መድኃኒት ነው ብለናል። የተሟሉ የአላህ ቃላት ናቸው። ጉድለት የሌለባቸው፣ ነቅስ የሌለባቸው፣ ነውር የሌለባቸው፣ እንከን የሌለባቸው ናቸው የአላህ ቃላት። ቁርአኑም የአላህ ስሞችም ማለት ነው። በእነሱ መጠበቅ ማለት በአላህ ነው። ስለዚህ ይህን ማለትም እንደዛው ከተለያዩ አደጋዎች ለመጠበቅ ለመዳን ይበጃል አሉ። ሌላው ወደ አላህ ከሚያቃርበንና ትልቅ ምንዳ ከምናገኝበት ወንጀሎቻችን ሊያስመሩ ከሚችሉ ዚክሮች አንዱ ሱብሃንአላህ ወቢሐምዲሂ ማለት ነው። አላህን ሁሉ ጊዜ ሱብሃንአላህ ማለት ከአላህ ጋር ያቃርበናል፣ ደረጃችን ከፍ ያደርግልናል፣ ወንጀሎች እንዲማሩ ያደርጋል። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም من قال سبحان الله وبحمده في يوم 100 مرة حطت خطاياه وإن كانت مثل زبد البحر قالوا من قال يا على سؤاله سبحان الله كقدرت كله يتقرانه ماله سبحان الله تنزه أو أنزه الله تعالى عن النقائص والعيوب الله كتلاقي قدرتوችና እንከሮች የጸዳና የጠራነው ማለት ነው سبحان الله። ይሄ سبحان الله በጣም አላህ የሚወደው ዚክር ነው። لهذا سبح نفسه سبحان الذي أسرى بعبده سبح لله ما في السماوات وما في الأرض يسبح لله በተለያዩ ሱራዎች እንግዲህ
ይህን እንደ መጀመሪያ አድርጓቸዋል። ሰበሐ ይሰብሑ እያለ አላህ ራሱን ከጉድለት የጸዳ መሆኑን አስታውቆናል። እኛም በዛ መሰረት አላህን ማጽዳት ሱብሃንአላህ ማለት ወቢሐምዲሂ አላህን ማመስገን ምስጋናውን ጨምረህ አላህን ማጥራት የጸዳ መሆኑን መናገር ይህን ማለት አሉ ፊ የውሚን ሚአተ መራ በአንድ ቀን ይህን 100 ጊዜ ያለ ሰው አሉ ሚአተ መራ ሱብሃንአላህ ቢሐምዲ ሚአተ መራ እየቆጠርክ በጣቶችን በሆነ በመቁጠሪያ እየቆጠርክ 100 ጊዜ ይህን ካልካሉ ሑጠት ኸጣያ ወንጀሎች ሁሉ ይራገፉለታል አሉ። ሑጠት ይራገፉለታል፣ ይሰረዙለታል፣ ይታበሱለታል አሉ። ሑጠት ኸጣያሁ ወንጀሎቹ ይሰረዙለታል አሉ። ወኢን ካነት ወንጀሎቹ ቢሆኑም ብዛታቸው ሚስለ ዘበድ አልበሕር የባህር የትልቅ ውቅያኖስ አረፋት እንኳን ያህል በጣም ብዙና በጣም ከባድ እንኳን ቢሆኑ ወንጀሎቹ ይህን 100 ጊዜ የሚል ከሆነ በቀን አሉ ወንጀሎችን አላህ ይምርለታል አሉ። ይሄ ትልቅ ነገር ነው። 100 ጊዜ እንግዲህ ሱብሃንአላህ ተውፊቅ ምን አላህ ነው። እንደ ሁሉ ጊዜ ይሄን ለማለት እንግዲህ የአላህ ተውፊቅ ያስፈልጋል። አላህ ይሄን ለማለት እንዲያስችለን ዱዓ ማድረግም ያስፈልጋል። እንግዲህ በሆነ ባልሆነው የምናባክነው ሰዓትና ጊዜ እኮ በጣም የሚገርም ነው። ስለይ በሞባይል ላይ በተለያዩ ነገሮች ወይም ደግሞ ቁጭ ብለን እያወራን የሆነ በማይጠቅም ነገር የምናባክነው ጊዜና ሰዓት በጣም ብዙ ነው። ግን እችን በቀን 100 ጊዜ ማለት ምን ያህል አጅር አለው? ሑጠት ኸጣያሁ ወኢን ካነት ሚስለ ዘበድ አልበሕር የባህር አረፋት እንኳን ያህል በጣም ግዙፍና በጣም ብዙ ቢሆን ይህን በቀን የሚል ከሆነ በቀን 100 ጊዜ ይህን ዚክር የሚያደርግ ከሆነ አላህ ወንጀሎችን ይምርለታል አሉ። ከዚህ የበለጠ ምን እንፈልጋለን? ስለዚህ ይሄ በጣም ቀላል ሱብሃንአላህ ወቢሐምዲ ነው። በጣም ሁላችን የምንለው ሱብሃንአላህ ቀላል ነው፣ ወቢሐምዲ ቀላል ነው። ሱብሃንአላህ ወቢሐምዲ የሚለውን ይህን ደጋግሞ ማለት ምን ያህል ትልቅ አጅር አለው። ይህን ጧት 100 ጊዜ ካልክ ቢያንስ ሱብሂን ሰግደ እንኳን ሱብሃንአላህ ወቢሐምዲ የሚለውን 100 ጊዜ ማለት ነው። ይሄም ሌላው ጧት ማታ ከምንላቸው ዚክሮች አንዱ ነው። ሌላው ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ይህን ማለት ይህንም ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር በጣም ቀላል ነው። ይህንም እንደዚሁ 100 ጊዜ ማለት ላ ኢላሃ ኢላላህ ላ ኢላሃ ኢላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚገዙት ጌታ የለም ማለት ወህደሁ እሱ ብቻ ነው የሚመለከው መመለክ ያለበት በእውነት የሚመለከው እሱ ብቻ ነው ማለት ነው እንጂ በውሸት በሐሰት የሚመለክ በጣም ብዙ ነው። በዓለም ላይ የሚመለኩ በጣም ብዙ ነገሮች አሉ። እንስሳቶች ይመለካሉ፣ እንጨቶች ይመለካሉ፣ ድንጋዮች ይመለካሉ፣ ሐታ አይጦች የሚመለኩበት ሀገር አለ። ይህ ሁሉ ግን ውሸት ነው፣ ከጊዜ በኋላ የመጣ ነው። ትክክለኛ መመለክ ያለበት ግን አላህ ብቻ ነው። ላ ኢላሃ ኢላላህ የሚለው ትክክለኛ ትርጉሙም ይሄው ነው። ከአላህ በስተቀር በእውነት የሚገዙት ጌታ የለም ማለት ነው። ወህደሁ እሱ ብቻ ነው፣ ሌላ አጋር የለው። ላ ሸሪከ ለሁ አለው። ይህን አጠናከረው። ለእሱ ምንም አይነት አጋር የለውም ማለት ነው። ለሁል ሙልክ ወለሁል ሐምድ ስልጣን የእሱ ብቻ ነው። ማሊከል ሙልክ የስልጣን ባለቤት እሱ ነው። ቱእቲል ሙልከ መን ተሻ ወተንዚዑል ሙልከ ሚመን ተሻ ለሁል ሙልክ አለ። ስልጣን የእሱ ነው፣ የአላህ ነው። ለፈለገው ሰው ስልጣን ይሰጣል፣ ከፈለገው ሰው ስልጣንን ይነጥቃል። ለምን? ስልጣን የእሱ ነው። ትክክለኛ ስልጣን ሊመን ልሙልኩ ልየውመ ሊላሂ ልዋሒድ ልቀሃር። በዱንያ ላይ እንግዲህ ለተለያዩ ሰዎች አካላት አላህ ስልጣን ይሰጣል። እንደ ደረጃው ትልቅም ትንሽም ስልጣን ያላቸው አሉ። ግን ያ ሁሉ የማን ነው? የአላህ ነው። ተሰባስቦ የመጨረሻ የቂያማ ቀን የአላህ ነው ስልጣን። ማንም ስልጣን የሚኖረው የለም የቂያማ ቀን ሲሆን። በዱንያ ላይ እንግዲህ የሀገራት ባለስልጣናት አሉ፣ ገዢዎች አሉ። አላህ ነው የሰጣቸው። ቱቲል ሙልከ መን ተሻ የፈለከውን ሰው አንተ ስልጣን ትሰጣለህ። ወተንዚዑል ሙልከ ሚመን ተሻ ከፈለከው ሰው ደግሞ ስልጣንን ትነጥቃለህ። ነዝዕ ማለት እንደዚህ መመንጨቅ ማለት ነው። ስልጣንን በፍቃዱ የሚሰጥ የለም ማለት ነው። እዚህ ላይ የምንረዳው በፍቃዱ እየቻለ መቀጠል እየቻለ ኧረ በቃኝ የሚል ስልጣን በቃኝ የሚል የለም ነው። እዚህ ላይ ቁርአን ላይ የምንረዳው ነዝዕ ይደረጋል አለ። አላህ ይመነጭቀዋል አለ።
በቃህ ይባላል። አላህ በቃህ ካላለው ይቀጥላል። በቃህ ካለው በቃ አበቃ። የፈለገው ስልጣን ቢኖረው የፈለገው ኃይል ቢኖረው አላህ በቃህ ካለው በቃው ያልቃል ስልጣን። ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እሱ በሁሉም ነገር ላይ ቻይ ነው የሚለውን ዚክር ይሄንም 100 ጊዜ ማለት ይሄም በጣም ትልቅ አጅር እንዳለው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አስቀምጠዋል። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።